ሰላም ጤና ይስጥልኝ። እንዴት ዋላችሁ? የቻናሌ ቤተሰቦች እንዴት ናችሁ? ሰላም ነው? ሙስሊሙም እንዲሁም ክርስቲያኑ ሁላችሁንም ሰላም ብያለሁኝ። ዛሬ ይዤላችሁ የመጣሁት ለእናንተ ይጠቅማል ብዬ ለራሴ ተጠቅሜ ስራውን አይቼው ወድጄው ለእናንተም ላካፍላችሁ ብዬ ነው ይዤ የመጣሁት እና እስከ መጨረሻ በደንብ እንድታዳምጡኝ እና ነገሩ እውነት እንደሆነ ያለውን ነገር ላስረዳችሁ ነው የመጣሁት ማለት ነው። እንደምትወዱት ተስፋ አረጋለሁኝ። ቪዲዮውን እስከ መጨረሻ ተከታተሉት እና ገንዘብ ሳያስፈልግ በቤታችን ቁጭ ብለን የተለያየ ሀገራትን ሳንሰደድ ቤታችን ቁጭ ብለን ዶላርን እንዴት ማግኘት እንደምንችል አሳያችኋለሁኝ። ይሄ ስላችሁ ደግሞ እውነት የሆነ ነገር ነው። እናንተም አይታችሁ ጠይቃችሁ የምትረዱትና እውነት መሆኑን የምታውቁት ወደ ስራው ስትገቡና ያንን ስራ እንዴት መስራት እንዳለባችሁ ስትጠይቁና እዛ ቦታ ላይ ተገኝታችሁ እውነቱን ስታዩ ብቻ ነው የምታምኑት እንጂ ዝም ብላችሁ ሰምታችሁ ዝም ማለት ሳይሆን መጠየቅ፣ የት ነው ምንድን ነው የሚለው ነገር መጠየቅ አለባችሁ እና ይሄ በኦንላይን ነው፣ በስልክ ነው የምትሰሩት። ቤታችሁን በቃ ቁጭ ብላችሁ ስልክና ዋይፋይ ብቻ ነው ከእናንተ የሚጠበቀው። ጊዜ የማይፈልግ ስልካችሁ ብቻ ወደ ስራ የሚይዝ ብቻ ነው። ስራችሁን በስልክ ብቻ ነው ጨዋታው እና ያ ስለሆነ እንዴት መስራት እንዳለቦት ለማስረዳት የኛ አድራሻ ለማግኘት የቴሌግራም ቻናላችን ከዩቲዩብ ስር አስቀምጥላችኋለሁኝ። ጆይን ብላችሁ ገብታችሁ እዛ ያለውን ነገር ልናሳያችሁ፣ እንዴት መስራት እንዳለባችሁ፣ እንዴት አድርጋችሁ እንደምትሰሩ ምናምን እናስተምራችኋለን፣ እናሳያችኋለን እና ከኛ ቤተሰብ መታችሁ ተቀላቀሉ ልላችሁ እወዳለሁኝ። ሀሳባችሁን በኮመንት አስቀምጡልን። እንዲሁም ሊንኩን ማግኘት ካልቻሉ በኮመንት ያስቀምጡና የት እንዳገኙ እንዴት እንደሚያገኙ እናሳያቸዋለን። ይሄን ነው የምላችሁ። በቃ በአጠቃላይ እናንተ እንድትጠቀሙ ነው፣ ሌላ ነገር አይደለም። እናንተ በየስደት ዓለሙ በየሰው ቤቱ ቁጭ ብለን እድሜያችንንም ገንዘብም ሳናገኝ ሁላችንም እናውቀዋለን። አገራችን ላይ በአሁኑ ሰዓት ሁሉም ለስራ ብሎ ስደት እየሄደ ነው ያለው። ለገንዘብ ብሎ ለዶላር ብሎ ከሀገሩ የተሰደደ ነው። ግን ይሄን ስራ በደንብ አርቡ ካያወቀው፣ አሰራሩ ሁሉም ነገሩ ከተረዳው፣ እውነት መሆኑ ካወቀው የትም ሳይሄድ እዛው ባለበት መስራት ይችላል ብዬ ስላሰብኩ ነው። እውነተኛ የሆነ ነገር ስለሆነ ነው ለእናንተ ሼር ላርጋችሁ ብዬ ነው። እንደምትወዱት ተስፋ አረጋለሁኝ። ሀሳባችሁን በኮመንት አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።